በመጠበቅ ማሸነፍ ከፈለክ እንዳታጉረመርም ይልቁኑ ዘምር። ወዳጆቼ ማጉረምረም ነገራችሁን ያስወስድባችኋል። በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ሲናገር ጌታ ሆይ ካልዘራህበት የምታጭድ ካልበተክበት የምትሰበስብ ጨካኝ መሆንን ስላወቅኩ አለ ቀበርኩታል። ወሰደበት። ወዳጄ የምታጉረመርም ከሆነ ይወሰድባል። ደግሞን ማጉረምረም ነገሮችን ያስወስድባል። በመጠበቅ ማሸነፍ ከፈለክ መዘመር ነው ያለው። ኢየሱስ ጌታ ፈንዲሻ ነው ማለት ነው። እስራኤል ሰዎች አጉረምርመው ምድረ በዳ ቀርተዋል። በመጠበቅ ማሸነፍ ከፈለክ ማጉረምረም አይሰራም። አንድ ሰው ጠበቀ የሚባለው እያጉረመረመ አይደለም። ሶስተኛና የመጨረሻ የትላንቱን አስታውስ ወዳጆች። የእስራኤል ሰዎች እኮ ታውቃላችሁ የባርነታቸውን ሰንሰለት በጣጥሰው በ10 መቅሰፍት ፈርዖንን አርበድብዶላቸው በድንቅ እኮ ነው ከግብፅ ያወጣቸው። ስትጠብቅ ማድረግ ያለብህ አንድ ጉዳይ የትላንቱን ማስታወስ ብቻ፣ ቁጭ ብላ ማስታወስ ብቻ። ጠልፎ መጣል፣ ምቀኝነት፣ ተንኮልና ሴራ በዚህ ሀገር የበዛው ብዙዎቻችን መጠበቅ ስለማንፈልግ የትላንቱን አስታውስ። ጌታ ያኖረህ በፈለጋችሁት መመዘኛ ከዚህ በኋላ የቀረው ህይወታችሁ አልፋችሁት ከመጣችሁት ቢያንስ እንጂ አይከብድም። ከባዱን ሲዝን ኖራችሁታል። በጣም መጥፎ ሲዝን ትላንት ነበር። አደገኛው ትላንት ነበር። በጣም ክፉን ሲዝን ተሻግራችሁታል፣ ኖራችሁታል። አንድ ሰውዬ